ሰላም እንኳን ወደ አዲስ ኢንተርቴንመንት በሰላም መጡ። ዛሬ በ2021 የተሰራውን የቺሊ ፊልም ጄል ብሬክ ፓክት የተሰኘውን ፊልም ያጠር አስቃኛችኋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን መጫን አይርሱ። ፊልሙ በ1990ዎቹ አካባቢ በቺሊ በተፈጠረ እውነተኛ ክስተት ላይ የተመሰረተ ነው። በወታደራዊ አገዛዝ የምትመራው ሀገሪቷ ብዙ ተቃዋሚዎችን በሳንቲያጎ በሚገኘው እስር ቤት ውስጥ አስራለች። ፖሊሶች እንደ አሸባሪዎች ይመለከቷቸዋል እናም ወደ እስር ቤት ያስገቧቸዋል። አዛዡም ሚኒራል እስረኞችን ማሰቃየት የሚፈልግ ጨካኝ ሰው ነው። ኢንስፔክተር ቡራሪዮ ከአሁን በኋላ ስለሚኖሩት ህይወት ሊነግራቸው ሰብስቧቸዋል። የታሰሩትን በሽብርተኝነት ህግ ስር ስለሆነ ኃይለኛ ቁጥጥር ይደረግባቸዋል እና ማንኛውንም አይነት ፕሮፓጋንዳ ሲያሰራጩ ከተያዙ የሞት ፍርድ ይፈረድባቸዋል። በሊዮን የሚመራው የአምስት ተቃዋሚዎች ቡድንም ከእስረኞቹ መካከል አንዱ ነው እና በሊዮን የሚመራውን ቡድን ከእስር ቤቱ ለማምለጥ በማሰብ የደፈሩ ቡድን ናቸው። ዛሬ ክፍላቸውንም የሚመርጡበት ቀን ሲሆን እናም እቅዳቸውን የሚጀምሩበት ቀን ነው። እናም ሊዮን የ50 ቁጥር ክፍል ለመውሰድ በፍጥነት ወደ ሁለተኛው ፎቅ ሮጠ። በእቅዳቸው መሰረት ከታች ካለው ክፍል ጋር በቀጥታ ያገናኛል። ይህም የሀሳባቸው መጀመሪያ ሲሆን አንዳንድ ለማምለጥ የሚያስፈልጋቸውን ነገር ከአሁኑም ማዘጋጀት ጀምረዋል። ክፍል ከያዙም በኋላ የእስር ቤትን ህይወት በይፋም ጀምረዋል። እንጨት በመጥረብ ምግብ በማብሰል ሙዚቃ በመጫወት እና የመሳሰሉትን ድርጊቶችን በማድረግ የትርፍ ጊዜ ማሳለፊያቸው ያደርጋሉ። ከእረፍት ጊዜያቸውም በኋላ ሊዮን ራፋኤል እና ጀርመን ስለ እቅዱም ተወያይተዋል። ሊዮን አርክቴክት እና የተልዕኮ ዋናው ባለቤት ነው። ከወይን ቤቱ ርቆ የሚገኘውን የማፖቾ ወንዝ ይመለከታሉ። የወንዙም ርቀት ከእርምጃ አንጻር በየ2 እርምጃ እስከ 5 ጫማ ሲቆጠር ማለት ነው። ይህም ማለት ማሾለኪያው 70 ሜትር ርዝመት ሊኖረው ይገባል። ይህን ለማድረግ 60 ቶን ያህል አፈር መቆፈር አለባቸው። ነገር ግን ይህን ያህል አፈር የት ማስቀመጥ እንዳለባቸው ጥያቄ ይሆንባቸዋል። ሊዮን፣ ራፋኤል፣ ጀርመን ስለ እቅዳቸውም ሲወያዩ አንድ ፓውሎ የሚባል እስረኛ ሲመለከታቸው ያያሉ። ፓውሎ ወደ ራፋኤል ቀርቦ በሚፈልጉት ጉዳይ ላይ ለመሳተፍ ጠየቀ። ሶስቱም አምነውበት በቡድን ውስጥ እንዲካተት አደረጉት እና በሚከተለው ትዕይንት ላይ መሬት ውስጥ ይገኛሉ። የማሾለኪያ መክፈቻ ነው ተብሎ በሚታሰበው ግድግዳ ላይ ቀዳዳ ሰርተው አንድ ብሎክ በመፍጠር በማይሰሩበት ጊዜ ቀዳዳውን መደበቅ ይችላሉ። ከዚያም ሊዮን የቆፈረውን አፈር ለመደበቅ ሲያስብ አንድ ጊታሪስት ጋር ሄዶ መምሻ ነገር ይሰጠዋል። ከዚያም በኋላ እሱም የቡድኑ አንዱ አካል ይሆናል። ሊዮን መሳሪያውን በመጠቀም በሚቀጥሉት ጥቂት ቀናት ውስጥ ጣራው ላይ አንድ ካሬ ቀዳዳ ለመስራት ይሞክራል። በተቻላቸውም መጠን ለመስራት እየሞከሩ ነው። ለጠባቂዎች የመብሻው ድምፅ እንዳይሰማቸው ጊታሪስቱ ከውጭ ሆኖ ያዜመ ነው። በመጨረሻም የተመቱ 2 ሲሚንቶዎች ከጣራው ላይ ወደቁ። ግራ በመጋባት ሊዮን በፍጥነት ኩሽና ውስጥ ካሉት እንቁላሎች እና ሌላ መሰል ነገሮች ጋር አፈሩን እንዲቀላቅሉ አዘዛቸው። ቡድኑም ስራውን ተከፋፍሎ ስራውን ጀምረዋል። ግን ጊታሪስቱ ድንገተኛ ፍተሻ ቢያደርጉስ ብሎ የተለየ ጥያቄ ጠይቃቸዋል። ሊዮን ቀዳዳውን ቆፍሮ ሰገነት ላይ ያለውን ቦታ ሲመለከት በጣም ደስ ብሎታል። ቦታውም ምንም አይነት አፈር ለመያዝ በቂ ነው። ጣራውንም በጊዜው ሰርቶ በሴት ፖስተር ይሸፍነዋል። ጠባቂዎቹ ክፍሉን ሲፈትሹ አንድ ጠባቂ የተለጠፈውን ፖስተር ሊያነሳው ቢሞክርም ተወው፣ ምክንያቱም ፍቅረኛው ልትሆን ትችላለች ብሎ በማሰብ ነው። እስረኞቹም እስር ቤት ከደረሱ አሁን 34ኛ ቀናቸው ነው። እንዲሁም ዘመዶቻቸው መጥተው ለተወሰነ ጊዜ የሚያገኟቸው የጎብኚዎች ቀን ነው። ራፋኤል ከሚስቱ ጋር ጊዜ ማሳለፍ ጀመረ። ነገር ግን ልጆቹን ስላላመጣች ንትርክ ውስጥ ገቡ። ከስብሰባውም በኋላ ቡድኑ ጠባቂዎችን ቢመለከትም እንኳን የሚያጠራጥር የተሻለ ብሎክ ማድረጉን ቀጥለዋል። ይህን የሚያደርጉት ባዶ የሆነ የእንጨት ሳጥን በሲሚንቶ በመሙላት ነው። ቦታውንም አዘጋጅቶ ከጨረሱ በኋላ የዋሻው መክፈቻ ነው ተብሎ የታሰበው ግድግዳ ላይ መብሳት ጀምረዋል። ጠባቂም ሲመጣባቸው በፍጥነት ቆሻሻውን ያጸዳሉ፣ ስራም የሚሰሩ ያስመስላሉ። እንደ እድል ሆኖ ጠባቂው ከመሄዱም በፊት ዙሪያውን አይመለከትም። ሊዮን ሬዲዮን እንዲከፍቱ ካዘዛቸውም በኋላ ግድግዳውንም መብሳት ቀጠለበት። ከበቂ በላይ ከሆነ በኋላ በውስጥ ያለውን ብሎክ ያስገባሉ እና እንከን የለሽ ያደርጉታል። የተቀረው የአፈር ቅሪት በከረጢት ተሞልቶ ወደ ሌላኛው ክፍል ይወሰዳል። እዚያም ሊዮን ከጣራው በላይ ባለው ሰገነት ላይ ያስቀመጠው። ጠባቂዎችን ፈጽሞ ሊመለከቱት በማይችሉበት ቦታ ደበቀው። ጊታሪስቱም ሁል ጊዜ ከውጭ ሆኖ ጠባቂዎችን ይመለከታል። ሌሎችም ተራ በተራ ማሾለኪያውን ይቆፍራሉ። የአፈር ቅሪት ወደ ሌላኛው ፎቅ ለመውሰድ እና ወደ ጣራው ላይ ለመጣል በተለያዩ ቀናት ውስጥ በተለያዩ ቦርሳዎች ይጣላሉ።
ከዚያም የሲሚንቶ ብሎኮችን ሁለቱንም ቀዳዳዎች ለመዝጋት እና እንዲደበቁ ይጠቀማሉ። ቡድኑ አጠራጣሪ እንዳይመስሉ በቂ የሆነ ማህበራዊ ህይወትን ያደርጋሉ። አሁንም ኦስካር የተባለ አንድ ጎበዝ እስረኛ የቡድኑም አባል አድርገውታል። ኦስካርም ስራውን መስራት ጀምሯል። በ77ኛውም ቀን ሊዮን እስካሁን የቆፈሩትን የማሾለኪያ ርዝመት ይለካል። እሱም በቂ እንዳልሆነ በማየት ያዝናል። በዚህ ፍጥነት ስራውን ለማጠናቀቅ ዓመታት ይወስዳሉ። ይህም ማለት ጠባቂዎቹ እንዲይዟቸው ተጨማሪ እድሎችን መፍጠር ማለት ነው። ቢሆንም የሰው ኃይል እንዳነሰው ያስተውላል። ከዚያም በኋላ ጀርመን ወደ ሌላኛው ክፍል የተቆፈረውን አፈር የመውሰድ ስራ የሰራ ነው። ነገር ግን በዚህ ጊዜ ጠባቂው አቆመውና በቦርሳ ውስጥ ያለውን ነገር እንዲያሳዩ ጠየቀው። ነገር ግን አፈሩ በግላዊ ንብረቱ ላይ የተሸፈነው የታችኛው ክፍል ውስጥ ነው። ጠባቂው ወደ ቢሮ እንዲመጣ ጠየቀውና ጀርመን ጠባቂውን ከመከተሉ በፊት ቦርሳውን ያስቀምጣል። ቢሮም እንደደረሰ ጠባቂው መጽሐፍቶችን እንዲያነብ ሰጠው። ጀርመንም ተረጋጋ እና ስብሰባው ስለ ሌላው ነገር ባለመሆኑም ተደስቷል። በሚከተለው ትዕይንት ላይ ሶስቱም በሬዲዮ ዜናዎች በሚያዳምጡበት ጊዜ ዋሻው መቆፈሩን ቀጥለውበታል። የቺሊ ህዝብ በአምባገነኑ መንግስት ሙሉ በሙሉ እንደጣሉትና በሀገሪቱ ውስጥ ዲሞክራሲን እንደተቀበሉ አረጋግጠዋል። በዲሞክራሲ ስለማያምኑ ለእነሱ መጥፎ ዜና ነው። ዜናው ይበልጥ ለመስራት እንዲፈልጉ ያደርጋቸዋል። ስለዚህ በፍጥነት ወደ ውጭ ለመውጣት ጠንክረው ይሰራሉ። በ86ኛውም ቀን ሊዮን የሞት ፍርድ የሚጠብቁትን እስረኞችን ይሰበስባል። እያንዳንዱን የእቅዱን ዝርዝር ከመናገሩም በፊት በዋሻው ላይ ያደረጉትን እድገት ያሳያቸዋል። ቡድኑ እነሱን ለመርዳት ወዲያውኑ ወሰነና ወደ ቡድናቸውም ተቀላቅለዋል። በጩኸት ምክንያት በምሽት መስራት የሚቻል አይደለም። ስለዚህ በቀን ውስጥ አንድ ሰው የ2 ሰዓት ፈረቃ መስራት ይጀምራሉ። ለምሳሌ ከእያንዳንዱ ፈረቃ በኋላ ቆሻሻውን ከእጃቸውና ከሰውነታቸው ላይ ማጠብ አለባቸው። አንዳንዶቹ ሁል ጊዜ ከውጭ ሆነው የሚጠረጥራቸውን ሁሉ ይከታተላሉ። እንዲሁም በመሬቱ ወለልና በአንደኛው ፎቅ መካከል ሌላ ቀዳዳ ይፈጥራሉ። ስለዚህ ቆሻሻውን በደረጃ ማስተላለፍ ይኖርባቸዋል። ይህም ይበልጥ አደገኛ ነው። ውሎ አድሮ የእድገቱን መጠን እየፈጠነ ይሄዳል እና መጨረሻውም እየቀረበ ይመስላል። ማንም እንደማይጠራጠራቸው ለማረጋገጥ በእረፍት ጊዜ ይጫወታሉ እና እንደተለመደው ቴሌቪዥን ይመለከታሉ። በአንድ የእግር ኳስ ግጥሚያ ላይ ኦስካር ለራፋኤል ምን እየሰሩ እንደሆነ እንደሚያውቅ ነግሮታል። እሱ የቡድኑ አባል መሆን ይፈልጋል፣ ነገር ግን ሊተማመኑት አልቻሉም። አሁንም ሊዮን እድል ሊሰጠው ወሰነ እና በተልዕኮው ውስጥ አካተውታል። በሚቀጥለውም ትዕይንት ላይ ጀርመን ለራፋኤል እንዲህ ብሎ ይነግረዋል። ምንም እንኳን ፍጹም የሆነውን ማምለጫ ቢሰሩ ከውጭ እርዳታ ካልተደረገላቸው በጭራሽ ማምለጥ አይችሉም። አንዳንድ የፓርቲው ተቃዋሚዎች አሁንም ውጪ ናቸው። እስረኞቹ መልእክት ሊልኩላቸው ከቻሉ በእርግጠኝነት ሊረዷቸው ይመጣሉ። በ182ኛውም ቀን የራፋኤል ሚስት በእንግዶች ቀን ልታየው መጣች። ስለ እቅዳቸውም ነግሯታል እና ስለ እሱ ለፓርቲው እንድታሳውቅ ጠየቃት። ካወሩም በኋላ ስለ እሱ ነገር ለረዥም ጊዜ ታስባለች። ከዚያም በ205ኛውም ቀን ስራውም እንደተለመደው እየሄደ ነው። ጊታሪስቱም በዋሻ ውስጥ ነው። በድንገት መላው የፖሊስ ኃይል ለድንገተኛ ፍተሻ መጣ። ሊዮን ሁሉንም ሰው በፍጥነት ያስጠነቅቃል። ጊታሪስቱንም በፍጥነት ለማውጣት ሲሞክሩ ሌሎችም ፖሊሶችን ለማስቆም ወደ ውጭ ይሄዳሉ። ራፋኤል ሰዳደባቸውና ጥል አስጀመረ። ይህም ጊታሪስቱን ለማውጣትና ክፍተቱን ለመዝጋት በቂ ጊዜ ይሰጣል። በሩም ሲከፈት ፖሊሶቹ እስረኞችን አሸንፈው ወደ መሬት ወሰዷቸው። ኮማንደር እንደራድ ያለ ልብስ በፀሐይ ላይ እንዲቆዩ ያደርጋቸዋል። የሆነ ቦታ የራፋኤል ሚስት ወደ ፓርቲው ዋና መስሪያ ቤት ሄዳለች። ነገር ግን በእነሱ ላይ በቂ ችግር ስላለባቸው ፓርቲው ፈጽሞ እንደማይረዳቸው ይነግሯታል። ሆኖም ተስፋ አልቆረጠችም እናም የተሻለ ነገር ታስባለች። የሊዮንን አባት፣ ጀርመንን ሚስት እና የራፋኤልን የቀድሞ አጋር ለማግኘት ወደ ቤተክርስቲያን ሄዳለች። ሁሉም ከውጭ ሆነው እንደሚረዷቸው ተስማምተዋል። በ392ኛውም ቀን ሊዮን እየሰራ ያለው ኦክሲጅን ያጥረዋል። እንደ እድል ሆኖም ጓደኛው ወዲያውኑ ወደ ውጭ ጎትቶት ያወጣዋል። አሁንም ዋሻው በጥልቀት እየተሰራ ነው፣ ግን በውስጡ የኦክሲጅን እጥረት አለ። ችግሩን ለመፍታት አንድ አናጺ ሰው በቡድኑ ውስጥ ይጨምራሉ። አየር የሚያቀርብ ቱቦ ይሰራላቸዋል። ከዚያም ቢጎቴ የተባለ ተንኮለኛ እስረኛ ጋር እንታወቃለን። በአዛዥም ተጠርቷል እና የሲጋራ ፓኬት ይሰጠዋል። በምትኩ እያንዳንዱ እስረኛ ምን እያደረገ እንዳለ ማወቅ ስለሚፈልግ ይጠይቀዋል። ከዚያም ቀን በኋላ ራፋኤል የእስር ቤቱን ድንበር ማቋረጡን አወቀ። 524ኛውም ቀን ደርሷል። ከውጭ ላሉ ሰዎች ምልክት ይሆን ዘንድ ቀይ ደም የሚመስል ነገር ደፋ። በሚቀጥለው የጎብኚዎች ቀን የሊዮን አባት ወደ እሱ መጥቶ መጀመሪያ ካቀዱት 40 ሜትር እንደሚርቁ ነገራቸው። በ558ኛውም ቀን ከተማዋ በድንገት
በመሬት መንቀጥቀጥ ተመታች። ውጭ ያለው ሊዮን በዋሻ ውስጥ ያለውን ሰው ለማዳን ወዲያውኑ ሮጠ። እንደ ዕድል ሆኖ ማንም አልተጎዳም፣ ዋሻውም አልተዘጋም። ሊዮን ባለፉት ወራት ውስጥ በዊልቸር ከታሰረ እስረኛ ጋር ጓደኝነት ጀምሯል። ለማምለጫው እቅዱም ለሰውየው ነገረው፣ እንዲቀላቀልም ጠየቀው። ሰውየውም ሕይወቱን ስለተወና በዋሻ ውስጥ መሳብ እንደማይችል ስለሚያውቅ እምቢ አለ። ከዚያም በመጨረሻው የወራት የረዥም ጊዜ እቅድ የመጨረሻው ደረጃ የሚፈጸምበት ቀን ይመጣል። በየሳምንቱ የምሽት መዝናኛ በቲቪ ክፍል ውስጥ ይታያል። በቀኑም አስደሳች ነገር ስላላዩ ምንም ደስ አላላቸውም። ሊዮን ሁሉም እስረኞች መምጣታቸውን ለማጣራት ከዋሻው መክፈቻ ውጭ ነው። በመጨረሻም በዋሻ ውስጥም አምፖሎች ስላሉ በማታም ቡድኑን ለማምለጥ እየሞከረ ነው። ይህም በእንዲህ እንዳለ ቢጎቴ የእስረኞችን አለመገኘት ተመልክቶ እነሱን ለማየት ወጣ። የዊልቸሩም ሰው ሊያስቆሙ ይሞክራል፣ ነገር ግን ገፍቶት ይሄዳል። ቢጎቴም ወደ ክፍል ሲደርስ ከኦስካር በስተቀር ሁሉም ሰው ወደ ማሾለኪያው ገብቷል። ቢጎቴም ለፖሊስ መንገድ ይፈልጋል፣ ኦስካርም ከልክሎታል። ከዚያም ይጣሉና ኦስካር ይጎዳዋል፣ ነገር ግን ጎድቶታል። ጉዳቱም እንደ ሌሎች ዋሻ እንዳይገባ ይከለክለዋል። ቀሪዎቹ 49 በዋሻ ውስጥ ተሰልፈው ህዝቡ ሌላውን ጫፍ እስኪከፍት ከውጭ እየጠበቁ ነው። የራፌል ጓደኛ እንዲያደርጋልና እርስ በርስም ወደ ውጭ ይወጣሉ። የራፌል ሚስት ቀድሞውንም የሚቀይሩትን ልብስ ለሁሉም አዘጋጅታለች። ከቀየሩም በኋላ ነርሱን ለመውሰድ አውቶቡስ እስኪመጣ ድረስ በወንዙ አጠገብ ይደበቃሉ። ወዲያውንም ወደ አውቶቡሱ ተሳፈሩ። ጀርመን ግን ስለ ኦስካር ተጨንቋል። ለጥቂት ጊዜ እንዲጠብቁ ጠየቃቸውና ሊያመጣው ሄደ። ወደ እስር ቤትም የተቀሩት ወንጀለኞች ስለ ዋሻው ያውቁና ይገባሉ። የፖሊስ ማጠናከሪያዎች መጥተው የተቀሩትን ወንጀለኞች ሰብስበዋል። በአውቶቡስ ውስጥ ያሉትም ጀርመንና ኦስካር ሳይሄዱ ለመሄድ ወሰኑ። ከሰከንዶች በኋላ ጀርመን መጣ እና ኦስካር ከዋሻው አልወጣም አለ። ኦስካርም ስላልመጣ ሁሉም አዝነዋል። በፍጥነት ከቦታውም ይሰወራሉ። ይህም በእንዲህ እንዳለ አንዳንድ ሌሎች እስረኞች ማምለጥ ችለዋል። ኦስካር እስር ቤት እያለቀሰና ዕጣ ፈንታውን ሲረግም ዋለ። አዛዡም ዜናውን ሲሰማ አእምሮን አጣ። በአውቶቡሱም ላይ ለተሳፈሩት ለሁሉም የውሸት መታወቂያ ተሰጥቷቸዋል። ይህንንም ተከትሎ ቡድኑ ለሶስት ተከፍሎ ወደ ተለያዩ ከተማ ይሄዳሉ። በመጨረሻም ሊዮን ራፌልን ተሰናብቶት አዲስ የህይወት ምዕራፍ ለመጀመር ሄደ። ይህም ታሪክ በአውሮፓውያን አቆጣጠር በ1990 ከ18 ወራት ቁፋሮ በኋላ 49 እስረኞች በከፍተኛ ጥበቃ ከሚደረግበት እስር ቤት ያመለጡበት መንገድ ነው። ፊልሙም እዚህ ጋር ሲያበቃ ቪዲዮን ከወደዳችሁት ላይክ፣ ከተመቻችሁ ሰብስክራይብ፣ ቃላት ካጠራችሁ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ